እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛ ብለናል። እንግዲህ ከብዙ ወራት ቆይታ በኋላ ዛሬ ተመልሰናል። ብዙ ኮርሶች ላይ ቲዩቶር እየሰጠን ቆይተናል። አሁንም በተጨማሪና ሌሎች ከዚህ በፊት ያልሰጠናቸው ቲዩቶር ለመስጠት ዛሬ በድጋሚ መጥተናል። እንግዲህ እኛ የምንሰጠው ኮርሶች በኮምፒውተር ሳይንስ የሚገኙ ኮርሶች ኮምፒውተር ሳይንስ፣ አይቲ፣ ሶፍትዌር ኢንጂነሪንግ፣ አይኤስ ኦር ኢንፎርሜሽን ሲስተም ውስጥ የሚገኙ ዲፓርትመንት ስር ያሉት ኮርሶችን ነው ቲዩቶር የምንሰጠው። እንግዲህ እኛ የምንሰጠው ለጠቅላላ እውቀት እንዲጠቅማቸው ክላስ ውስጥ ያልገቡት ነገር ሪፈር ለማድረግ አንዳንድ ነገሮች በዚህ ቪዲዮ ለማቅረብ ሞክረናል። ዛሬም እንግዲህ ከሲ ፕላስ ፕላስ ልንጀምር ወስነናል። ሲ ፕላስ ፕላስ ማለት ምንድን ነው? ፕሮግራሚንግ ስንል ምን ማለታችን ነው? ፕሮግራሚንግ ላንጉጅ ብዙ ጊዜ ይባላሉ። ወደ ኮምፒውተር ሳይንስ ወይም ደግሞ ወደ ኢንፎርማቲክስ ኮሌጅ የሚባለው ዲፓርትመንት ከመግባታቸው በፊት ስለ ፕሮግራሚንግ ይሰማሉ። ፕሮግራሚንግ ሲባል ብዙ ዲፓርትመንት ላይ ይሰጣል። ስታቲክስ፣ ማትስ፣ ፊዚክስ ላይም የሚሰጥ ኮርስ ነው እና ፕሮግራሚንግ ዛሬ ምን እንደሆነ ልነግራችሁ መጥቻለሁ ማለት ነው። ስለ ፕሮግራሚንግ ከማውራታችን በፊት ትንሽ ስለ ኢንትሮዳክሽን ስለ ኮምፒውተር ቤዚክ ነገሮችን ልነግራችሁ እወዳለሁ። ከኔ ጋር አሁናችሁ እንድትከታተሉኝ በአክብሮት ጋብዛችኋለሁ። ከዚህ በፊት የኔን ቻናል ቤተሰብ ያልሆናችሁ ካላችሁ የኔን ቻናል ቤተሰብ እንድትሆኑ አብረን እንድማር ያግዘናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ሌሎችም ሼር ማድረግ ትችላላችሁ ማለት ነው። ስለዚህ ከቤዚክ ጀነራል ቤዚክ ፒሲ አርኪቴክቸር ወይም ደግሞ የኮምፒውተር አቀማመጥ ሊሆን ይችላል። አርኪቴክቸሮች ኮምፒውተር ማለት ምን ማለት ነው? ፕሮግራም ስንል ምን ማለታችን ነው? ኢንፑት አውትፑት ዲቫይስ ስንል ምን ማለታችን ነው? ትንሽ ስለሱ ላወራላችሁና ወደሚቀጥለው እንሄዳለን ማለት ነው። ስለዚህ ፕሮግራሚንግ ከማወቃችን በፊት ለፕሮግራሚንግ ከማውራታችን በፊት ስለ ኮምፒውተር ማወቅ አለብን። ኮምፒውተር ማለት ምን ማለት ነው? ብዙ ጊዜ ኮምፒውተር ኤሌክትሮኒክ ዲቫይስ ይባላል። ኤሌክትሮኒክ ዲቫይስ ይባላል። ለምንድን ነው ኤሌክትሮኒክ ዲቫይስ ይባላል? ለምን መካኒካል ዲቫይስ አልተባለም? ለምን ሌሎች ዲቫይስ ለምን አልተባለም? ምክንያቱም ከኤሌክትሪክ ጋር ትስስር ስላለው ነው። ያለ ኤሌክትሪክ መስራት ስለማይችል ኤሌክትሮኒክ ነው። ከኤሌክትሮኒክ እቃዎች የተሰራ ስልት ስለሆነ ነው ኤሌክትሮኒክ ዲቫይስ የምንለው። ስለዚህ እሱ ኤክስኪዩት የሚያደርገው ስራችን የሚሰራልን የሰጠነውን ስራ ነው የሚሰራው። ኮምፒውተር እኛ የሰጠነውን ስራ ይሄንን ስራ እዚች ጋር ይሄንን ደምር ይሄን ቀንስ ብለን የሰጠነውን ስራ እሱ ነው ካልኩሌት አድርጎ ወይም ደግሞ ስራ የተባለውን ኤክስኪዩት የሚያደርግልን ማለት ነው። ሶ ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት ኤክስኪዩት ዘ ኢንስትራክሽን ኢን ፕሮግራም በፕሮግራም ኮድ ተደርጎለት ተጽፎለት በዚህ ስራ ይሄን ስታገኝ ይሄን ስራ ኢንፑት ስትቀበል አውትፑት አድርግ ፕሮሰስ አድርግ አውትፑት ያደረግከውን ደግሞ ፕሮሰስ አድርግ ተብሎ የተነገረውን ወይ ደግሞ ተጽፎ በፕሮግራም የተቀመጠውን ነው የሚሰራልን ኮምፒውተር። ስለዚህ ኮምፒውተር ማለት ኤሌክትሮኒክ ዲቫይስ that execute the instruction in program. So a computer has 4 functions. አራት ነገሮችን ይሰራል ኮምፒውተር። መጀመሪያው ምንድነው? ኢንፑት ይቀበላል። ኢንፑት የተቀበለውን ፕሮሰስ ያደርጋል። ፕሮሰስ አድርጎ ከዛ በኋላ አውትፑት ያደርጋል። አውትፑት ያደረገውን ደግሞ ስቶር ያደርጋል። ዘን በኪቦርድ በማውዝ በተለያየ ዲቫይሶች እኛ ወደ ኮምፒውተር እናስገባለን። ኮምፒውተር ደግሞ ውስጥ ላይ በሴንትራል ፕሮሰሲንግ ዩኒት ፕሮሰስ ያደርጋል። ፕሮሰስ ያደረገውን ደግሞ አውትፑት ያደርጋል። አውትፑት ያደረገውን ደግሞ ምን ያደርጋል? ስቶር ያደርግልናል ማለት ነው። ኮምፒውተር ኢዝ ኤ ማሽን ፕሮባብሊ ዘ ሞስት ኮምፕሌክስ ማስየት ዲቫይስ ይባላል። በጣም ኮምፕሌክስ የሆነ ዲቫይስ ነው። እሱም በሰው እጅ የተሰራ ስራ ነው። ተፈጥሮ ሳይሆን እንግዲህ በሰዎች ከዚህ በፊት በተማሩ ሰዎች የተፈጠረ ስራ ነው ማለት ነው። ኮምፒውተር ሃዝ ኢንፑት እና አውትፑት ሰርኪትሪ ውስጥ ላይ ብዙ ሰርኪቶች አሉት። ለኢንፑት የሚጠቅሙ ለአውትፑት የሚጠቅሙ ለሴንትራል ፕሮሰሲንግ የሚጠቅሙ ብዙ አውትፑቶች ውስጥ ላይ ይኖራሉ ማለት ነው። ዘን ኮምፒውተር ኤክስኪዩት የሚያደርጉ በምንድን ነው? በሲኩዌንስ ነው። ሲኩዌንስ ኦፍ ኢንስትራክሽን ነው። ተራ በተራ ቅደም ተከተልና አስይዞ ሲኩዌንሱን አስጠብቆ ነው የሚያደርገው። ሶ ኮምፒውተር ሲኩዌንስ ኦፍ ኢንስትራክሽን ነው ኤክስኪዩት የሚያደርገው። ሲኩዌንስ ኦፍ ኢንስትራክሽን ሃርድዌር ላይ ነው፣ ሶፍትዌር ላይ ነው የተጫኑትን የፒሲ ሲስተም ኮምፖነንት ሃርድዌር የምንለው ፊዚካል ፓርቱ በኮምፒውተር ላይ መነካካት፣ ማየት፣ መያዝ፣ መዳሰስ የምንችለውን ሃርድዌር እንላለን። ውስጥ ላይ ደግሞ በኢንስትራክሽን ብቻ ስራቸውን ብቻ የምናያቸው ስራቸውን ብቻ የምናገኝ እነሱ ደግሞ ሶፍትዌር ብለን እንጠራለን ማለት ነው። ስለዚህ ኮምፒውተር ከሁለቱ ነገሮች የተሰራ ሃርድዌር እና ሶፍትዌር ዘንድ ሰውም አለው።
አንዳንድ መጽሐፎች ላይ ብታነቡት ምን ይላል? computer systems divided into the main three groups ይላል። the first one is hardware, the second one is software, and the third one is people. computer cannot manipulate without human being ይላሉ አንዳንድ መጽሐፎች ማለት። ስለዚህ ሰው ከኮምፒውተር ሲስተም ውስጥ እንመድባለን ብለው ያው እሱ ክርክር ላይ ነው። ለዛሬው ግን እኔ ፊዚካል እና ፊዚካል ሃርድዌር ሲሆን ሎጂካል ሲሆን ሶፍትዌር የምንለው ማለት ነው። ሃርድዌር እንግዲህ አክቹዋል ፓርቱ ነው። ሶፍትዌር ሲሆን ደግሞ ሎጂካል ፓርቱ። ሃርድዌር ማለት አውተር ፓርት ኦፍ ኮምፒውተር አይደለም። ሃርድዌር is not the outer part of computer. Software is not the inner part of the computer. But in the sense hardware is the tangible, the actual part of computer ማለት እንችላለን። actual መንካት መያዝ እንደፈለግን ማድረግ የምንችለው ሃርድዌር እንላለን። ኢንሳይድ ካልንማ ሚሞሪ ኮምፒውተር ውስጥ ነው የምትገኘው፣ ውስጥ ላይ ነው የምትገኘው። ያቺ ሚሞሪ እንግዲህ ሶፍትዌር አይደለችም፣ ሃርድዌር ነች። መያዝ እንችላለን፣ ነቅለን ማውጣት እንችላለን። ሚሞሪ ሲም ካርድ በስልክ ከወሰዳችሁት ስልክ ላይ ያለው ሲም ካርድ ሃርድዌር ነው። ሲም ካርዱ ውስጥ ላይ ግን ሶፍትዌር አለ፣ የተጫነ ፕሮግራም አለ። that's what we call software. ሎጂካል ፓርት የምንለው ከዚህ ነው ማለት ነው። ስለዚህ ሜን ኮምፖነንትስ ኦፍ ኮምፒውተር ሲስተም የምንለው እዚች ጋር ሃርድ ዲስክ፣ ፍሎፒ ዲስክ፣ ሚሞሪ፣ ፕሮሰሰር፣ ሞኒተር፣ ኪቦርድ እነዚህ እንግዲህ በኮምፒውተር ሳይንስ ወይም ደግሞ ኢንትሮዳክሽን ቱ ኮምፒውተር ቤዚክ ስኪል ላይ ተምራችኋል። ስለዚህ እነዚህ አንድ በአንድ ማየት ካስፈልገ እና አንድ ማለት ነው። በስ የምንለው ከአንዱ ቦታ ወደ ሌላ ቦታ የሚወስድ የኬብል ወይም ደግሞ የሰርኪዩት አይነት ነው። ከአንዱ ላይን ወይም ደግሞ ከአንዱ ፕሮሰሰር ወደ ሌላኛው ፕሮሰሰር፣ ከአንዱ ሚሞሪ ወደ ሌላኛው ሚሞሪ የሚወስድ ፓዝዌይ ወይ ደግሞ መንገድ የምንለው ነው ማለት ነው። ሶ ፕሮሰሰር የምንለው ደግሞ ኤሌክትሮኒክ ዲቫይስ ነው። እሱ ውስጥ ላይ የሚገኝ ሆኖ ሲፒዩ ፕሮሰሰር ማለት እንችላለን። ሲፒዩ ዋን ኦፍ ፕሮሰሰር። ሶ እሱ ምንድነው? ትንሽ ነች፣ 1 ኢንች ስኩዌር ነች። እሷራው እንደምትሰራው ኢንፑት የተቀበሉትን ማንኛውም ኢንፑት የተቀበሉትን ፕሮሰስ ወደሚፈለገው መቀየር ማለት። ለምሳሌ ወፍጮ ለመጀመሪያ ጥሬ ጤፍ ወይም ጥሬ ስንዴ ይጨመርበታል። ከዛ በኋላ ፈጭቶ ወደ ዱቄት ቀየር። ዱቄቱ አውትፑት ነው። ጥሬው ሲገባ የነበረው ግን ኢንፑት ነው። መሃል ላይ ግን ፕሮሰሰር አለ፣ ወፍጮ አለ። እሱ ነው ፈጭቶ ወደዛኛው እንዲቀየር ያደረገ ዳስ ፕሮሰስ። ስለዚህ አንድ ኮምፒውተር ውስጥ ብዙ ሚሊዮን የሚቆጠሩ ትራንዚስተሮች አሉ። ትራንዚስተሮቹ ኦን እና ኦፍ ነው የሚሰሩት። ከዛኛው ትራንዚስተሮች ብዛት ነው ሲስተም ዩኒትም ሴንትራል ፕሮሰሲንግ ዩኒትም የተፈጠረችው ማለት ነው። ፕሮሰሰር ወይም ደግሞ ሲስተም ሴንትራል ፕሮሰሲንግ ዩኒት የምንለው ብሬን ኦፍ ኮምፒውተር ይባላል። ምክንያቱም የኮምፒውተሩን ሙሉ አካሉን የሚቆጣጠረው ሲኮንሱን እያንዳንዱን ነገር ኦፕሬቲንግ ሲስተም ጨምሮ ሙሉውን የኮምፒውተሩን ፓርት የሚቆጣጠሩ እሱ ስለሆነ ሰው ልጅ እንግዲህ የሰውን ባዮሎጂካሊ ካየነው ሰው የሚቆጣጠረው አእምሮው ስለሆነ ለዛ ነው ይሄንንም ስም ለሱ የሰጡት ማለት ነው። ብሬን ኦፍ ኮምፒውተር ይባላል ሴንትራል ፕሮሰሲንግ ዩኒት። ሜን ኮምፖነንት ከሚባለው ውስጥ አንዱ ደግሞ ሚሞሪ ማለት እንግዲህ በሁለት ክፍል ማለት ይችላል። ሰከንደሪ እና ፈርስት ፕራይመሪ ሚሞሪ። ፕራይመሪ ሚሞሪ የምንለው ከፕሮሰሰሩ ጋር ኮኔክትድ የሆነና አንድ ላይ ያሉት ብዙዎቹ ከፕሮሰሰር ጋር ኮኔክትድ የሆኑት ፕራይመሪ እንላለን። ከፕሪ ፕሮሰሰር ውጭ የሆኑትን ደግሞ ሰከንደሪ። ለምሳሌ እንደ ፍላሽ አይነት እንደ ሃርድ ዲስክ ከውጭ የሚሰኩበት ኮምፒውተር ላይ የሚሰካው ነገር እነሱ ሰከንደሪ ሚሞሪ እንላለን። ስለዚህ ሚሞሪ ፋይዳ ምንም ፋይዳ ያለው ሚሞሪ አንድ ፋይዳ አለ። እሱ ምንድነው? ስቶሬጅ ነው። ስቶር ለማድረግ የምንሰራውን ስራ እሱ ላይ ለማስቀመጥ ማለት ነው። ሶ እዚች ጋር ሜን ሚሞሪ እና ሰከንደሪ ሚሞሪ ብለን የጠራናቸው ማለት ነው። ሚሞሪ ውስጥ ራም፣ ሮም እሱ ስር ይገኛል። ራንዳም አክሰስ ሚሞሪ እና ሪድ ኦንሊ ሚሞሪ። ራንዳም አክሰስ ለጊዜው ብቻ አክሰስ እናደርጋለን። እሱ ላይ ሪድ እናደርጋለን። ማንኛውም ነገር የተከፈተው ኮምፒውተር ላይ የከፈተው ነገር ራም ላይ ነው የሚከፈተው። ያኔ ማብራት ከጠፋ አብሮ ይጠፋል። ሮም ግን ሪድ ኦንሊ ስለሆነ መጀመሪያው ሪድ ተደርጎበታል፣ ተጽፎበታል። የተጻፈውን ነገር ብቻ ነው ዲስፕሌይ የሚታደርገው ማለት ነው። ሶ ሰከንደሪ ያልናቸው እዚህ ጋር እንግዲህ እዚህ ጋር ስላይዱ ላይ ማንበብ ትችላላችሁ። ኮኔክትድ ቱ ሜን ሚሞሪ፣ ከሜን ሚሞሪ ጋር ነው ኮኔክት የሚሆኑት። the content is easily changed but this is very slow compared to main memory. ሜን ሚሞሪ ወዲያውኑ ይቀያየራል። ይሄኛው ግን ሪድ ኦንሊ ስለሆነ መጀመሪያው ሪድ ስለተባለ ሬዝ ማድረግ ይቻላል፣ መደለት ይቻላል። ግን እንደ ሜን ሚሞሪ አይደለም ማለት ነው። ሶ ስለዚህ ፕራይመሪ የምንለው ወይም ደግሞ ራም የምንለው ፋስት ናቸው፣ ኤክስፔንሲቭ ናቸው። ካፓሲቲያቸው ግን ስቶር ማድረግ የሚችሉ ትንሽ ናቸው። ዳይሬክትሊ ከፕሮሰሰር ጋር ኮኔክትድ ናቸው። ሰከንደሪ ስንል ግን ስፒዳቸው በጣም ስሎው ነው፣ ርካሽ ናቸው። ያኛው ግን ኤክስፔንሲቭ ነው። ላርጅ ካፓሲቲ ብዙ ካፓሲቲ አለው።
ያ ማለት ብዙ ጊጋባይት ቴራባይት ስቶር ማድረግ የሚችሉ ናቸው። ከፕሮሰሰር ጋር ኮኔክትድ አይደሉም ማለት ነው። ኢንፑት አውትፑት ዲቫይስ የምንለው ቅድም ያወራሁት ነው። ሃርድዌር ዲቫይስ ወይም ደግሞ ሃርድዌር ኮምፖነንት የምንለው በአራት ክፍል ማየት እንችላለን። ኢንፑት ዲቫይስ፣ አውትፑት ዲቫይስ፣ ፕሮሰሲንግ ዲቫይስ ኤንድ ስቶሬጂንግ ዲቫይስ። ኢንፑት ዲቫይስ የምንለው ከዩዘሩ ወደ ኮምፒውተር የሚያስገባ ከዩዘሩ ተቀብሎ ወደ ኮምፒውተር የሚያስገባ ዲቫይስ ነው። ያ ማለት ሪሞት መውሰድ እንችላለን። ሪሞቱ ከዩዘሩ ወደ ኮምፒውተር ነው የሚያስገባው። ማውዝ፣ ኪቦርድ፣ ስካነር፣ ታች ፔን፣ ላይት ፔን እነዚህ ከኮምፒውተር ሳይሆን ከዩዘር ወደ ኮምፒውተር ነው። እነዚህ ኪቦርድ፣ ማውዝ፣ ማይክሮፎን፣ ስካነር የምንለው ማለት ነው። አውትፑት ደግሞ ከኮምፒውተሩ ወደ ዩዘሩ ለምሳሌ ስክሪን፣ የቴሌቪዥን ስክሪን አሁን ዲስፕሌየር ነው፣ ስፒከር፣ ፕሪንተር። ስለዚህ እነዚህ ከኮምፒውተር ወደ ዩዘር የሚሰጡን ዳታዎች ምንድናቸው? እነሱ አውትፑት ዲቫይስ የምንለው። ፕሮሰሲንግ ዲቫይስ የምንለው ሴንትራል ፕሮሰሲንግ ዩኒት ነች። ስቶሬጅ ዲቫይስ የምንለው ደግሞ ሚሞሪ ናቸው። እነ ፍላሽ አይነት እነ ራም ሮም የምንለው እነሱ ደግሞ ስቶሬጂንግ ዲቫይስ ብለን እንጠራለን ማለት ነው። ሶ ሌላኛው ደግሞ ሃርድዌር ኮምፖነንት ቀጥሎ ያለው የኮምፒውተር ሲስተም ሶፍትዌር ነው። ሶፍትዌር ኢዝ ኤ ፕሮግራም ኤንድ ዳታ ዛት ኤ ኮምፒውተር ዩዝ። ፕሮግራም ነው። ያ ፕሮግራም ዳታ አለው። ያንን ዳታ ደግሞ ኮምፒውተር ነው የሚጠቀመው። ስለዚህ ሶፍትዌር ምን ላይ ነው የሚጫነው? ሃርድዌር ላይ ነው። ሃርድዌር ያለ ሶፍትዌር መስራት አይችልም። ሶፍትዌር ያለ ሃርድዌር መስራት አይችልም። እነዚህ ተያይዞ ነው ያሉት ማለት ሶፍትዌር። ስለዚህ ሴት ኦፍ ኢንስትራክሽን ነው። ሴት ፕሮግራም እንግዲህ በእጅ መንካት ባንችልም እነሱን ተጠቅመን ነው ማንኛውም ነገር ኮምፒውተሩን ለመዝጋትም ለመክፈትም ሌላም ነገር ለመስራት የምንጠቀመው እሱን ተጠቅመን ነው ማለት ነው። So fundamental idea, both programs and the data are saved in computer memory in the same way. Data programming. The electronics of computer memory, both memory and secondary memory, make no distinction between programs and the data. There is no distinction between data and software or program. The insight that both programs and the data can be saved using the same electronic methods is one of the most important idea of computer science. Computer system can use their memory for whatever needs arise. ለማንኛውም ነገር እንደዚህ ይጠቀማል ማለት ነው። ሶ ታይፕስ ኦፍ ፕሮግራም ካየነው ደግሞ ሶፍትዌር ስር ሶፍትዌር በሁለት ከፍለን ማየት እንችላለን። ፕሮግራሙን የሶፍትዌር ፕሮግራሙን አንዱ አፕሊኬሽን ነው፣ ሁለተኛው ደግሞ ሲስተም ነው። አፕሊኬሽን የምንለው ኮምፒውተሩ መጀመሪያ ማኑፋክቸር ተደርጎ ከኢንዱስትሪ ሲወጣ አብሮ የነበረው ሲስተም ሶፍትዌር እንላለን። ማኑፋክቸር ተደርጎ ሲወጣ ማለት ነው። እና ተጨማሪ ነገር የሚሰጡ ነገሮች ለኮምፒውተር ተጨማሪ ስራ የሚሰጡ ተጨማሪ ነገር የሚሰጡ አፕሊኬሽን ሶፍትዌር ይባላል። ሞባይል ስንገዛ ልክ እንደገዛን ብዙ አፕሊኬሽኖች አይኖሩም፣ ብዙ ሶፍትዌሮች አይኖሩም። ሲስተም ሶፍትዌር ከሌለው ሞባይሉ ወይም ደግሞ ኮምፒውተሩ መስራት አይችልም። አፕሊኬሽን ሶፍትዌር ከሌለው ግን ኮምፒውተሩ መስራት ይችላል። ግን አዲሽናሊ ለማስዋብ ፐርፎርማንሱን ሴኩሪቲውን ለመጨመር ግን አፕሊኬሽን ሶፍትዌር ያስፈልገናል ማለት ነው። ስለዚህ ለምሳሌ ሲስተም ሶፍትዌር የምንለው አፕሊኬሽን፣ ኔትወርኪንግ፣ ዳታቤዝ፣ ፕሮግራሚንግ፣ ዌብ፣ ዳታ ባክአፕ እነዚህ ከሌሉ ኮምፒውተሩ መስራት አይችልም ማለት ነው። ኦፕሬቲንግ ሲስተም ከሌለ ኮምፒውተሩ ራን አይደረግም፣ ስታርት አያደርግም። ግን ወርድ ፕሮሰሰር ከሌለ ግን ለምሳሌ አፕሊኬሽን ሶፍትዌር ላይ ወርድ፣ ጌም፣ ስፕሬድሺት፣ ዳታቤዝ ሲስተም፣ ግራፊክስ፣ ዌብ ብራውዘር ናቸው። እንግዲህ ወርድ ፕሮሰሰር ከሌለ በወርድ ፓድ በኖትፓድ ዶክመንት መጻፍ እንችላለን። ጌም ከሌለ ባንጫወትስ ምንም ኢፌክት የለውም ኮምፒውተር ላይ ማለት ነው። ስፕሬድሺት ከሌለ በሌላ ነገር መስራት እንችላለን ማለት ነው። ሶ እነዚህ ተጨማሪ ነገር ነው የሚሰሩ። ምንም እንኳን ተጨማሪ ቢሆን ግን በጣም አስፈላጊ ናቸው ማለት ነው። ሶ ኦፕሬቲንግ ሲስተም የምንለው ከሲስተም ዩኒት ከሲስተም ሶፍትዌር ውስጥ የሚመደብ ሆኖ ሶፍትዌር ማንኛውም ሲኩዌንስ ኦፍ ዳታ ሲኩዌንስ ኦፍ ኢንስትራክሽን ተራ በተራ ኤክስኪዩት የሚያደርግና ሪሶርስ አሎኬተር ነው። ኦፕሬቲንግ ሲስተም ሪሶርስ አሎኬት ለማድረግ ነው እንጠቀሙ ሶፍትዌር። ሶ ኦፕሬቲንግ ሲስተም ማለት እንግዲህ ሱቅ ውስጥ ቆሞ ያለው ተማሪ ወይ ደግሞ ሱቅ ውስጥ ያለው አስተናጋጅ ማለት ነው። ሱቅ ውስጥ የቆመ ሰው ሄዳችሁ በሩን ታንኳኳላችሁ ወይም ደግሞ የሱቁን በር ታንኳኩና መስኮቱን ከዛ በኋላ ምን ልስጥ ስል እንግዲህ ማስተካ ከፈለክ ማስተካ፣ ኮሾሮ ከፈለክ ኮሾሮ፣ የፈለከውን ነገር ትጠይቃለህ ማለት። ያ ማለት እንግዲህ ልጁ ፈልጎ ያን የጠየቀው ነገር የማቅረብ ግዴታ አለበት ማለት ነው። አንተን እያስተናገደ ነው ኦር አንቺን እያስተናገደች ነው። which means ኦፕሬቲንግ ሲስተም እንደዚህ ነው። ሶፍትዌሮች ማንኛውም ነገር ኮምፒውተር ላይ የሚሰሩ ስራ እኛ እዚህ ጋር ኢንፑት ስናስገባ የሆነ ነገር ስንጠይቅ
ፈልጎ ያንን ነገር የሚያቀርብልን ኦፕሬቲንግ ሲስተም ነው ማለት ነው። ሪሶርስ አሎኬተር ብለን እንጠራለን። እንግዲህ ስለ ኮምፒውተር ቤዚክ ይሄን ያክል ካወራን በሚቀጥለው ስለ ፕሮግራሚንግ ማለት ምን ማለት እንደሆነ አብረን እናያለን። በሚቀጥለው ቪዲዮ ላይ ስለ ፕሮግራሚንግ እና C++ ምን ማለት እንደሆነ አብረን እናያለን። የኛን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታገኙ እንጠይቃችኋለን። ለሌሎች ላልሰሙት ላላዩት ሼር በማድረግ እንድተባበሩ። የሚቀጥለው ቪዲዮ ላይ ደግሞ ስለ ፕሮግራሚንግ እና C++ ምን ማለት እንደሆነ C++ ከምን ተነስቶ ነው C++ ተባለ የሚለውን አብረን እናያለን። እስከዛ ድረስ ቸር ሰንብቱ።